ጓደኛሞች ወደ አንድ በውቅያኖስ መሃል ወደ ቆመ ረጅም ህንጻ ያመራሉ። ከሁለቱ አንዱ ለጓደኛው በፍጹም ወደዚህ ህንጻ መግባት እንደሌለባቸውና እስካሁን ወደዚህ ህንጻ ጫፍ ለመውጣት የገቡ ሁሉ ተመልሰው እንዳልመጡ እያስጠነቀቀ ይነግረዋል። ነገር ግን ጓደኛው ይበልጡንም ወደ ህንጻው ጫፍ ለመውጣት ፍላጎቱ ጨመረ። በእጁ ስልክ እንደሚይዝና የህንጻው ጫፍ እንደደረሰ እንደሚደውልለት ነግሮት ስልኩን በእጁ እንደያዘ ወደ ህንጻው ዘለቀ። ወደ ውስጥ እንደገባ ጸጥ ያለ ወደ ላይ የሚያስወጣ ደረጃ አገኘ። ወደ ላይ በዝግታ ወጣ። በህንጻው ውስጥ ምንም ድምጽ የለም። እንደምንም የህንጻው ጫፍ ደረሰ። አሁንም ምንም የለም። ጸጥ ያለ ውቅያኖስ በመስኮት ላይ ይታያል። መድረሱን ለጓደኛው ለማሳወቅ ስልኩን ሲያበራ ኔትወርክ የለም። ወደ ጎን ዞር ሲል በትንሹ ገርበብ ያለ ክፍል ተመለከተ። ወደ ትንሹ ክፍል ሲገባ ስልክ አገኘና ወደ ጓደኛው ደወለ። ታች ሆኖ የሚጠባበቀው ጓደኛው የማያውቀው ስልክ ሲደወልለት በመጠራጠር አነሳው። ጓደኛው ነበር። በህንጻው ጫፍ እንደደረሰና ምንም የሚያስፈራ ነገር እንደሌለ ነገረው። ጓደኛው በመገረም ወደ ላይ ቀና ብሎ የህንጻው ጫፍ ሲመለከት ጓደኛው በበሰበሰ እንጨት ላይ ቆሞ ተመለከተ። ወዲያውኑም ስልኩ ተቋርጦ ኃይለኛ አውሎ ንፋስ ተከሰተ። ወዲያውም የጓደኛው መኖር ወደ አለመኖር ተለወጠ። ይህን ቪዲዮ ያዘጋጀላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን።